ሁሉንም ግብአቶች ከእንትን አረኩ በኋላ ወደዚህ ባውል ሳህን ላይ ገለብጥና ሰፊ የሆነ ሳህን ማለት ነው። ሁሎቹንም በደንብ አደበላልቃቸዋለሁ ማለት ነው። ከዛ በኋላ ይሄንን ሁሉ ነገር አደበልቄ ከጨረስኩ በኋላ ይሄንን በጠርሙስ ታረጉና ክድን ታረጉና ማለት ነው ወደ ፍሪጅ ውስጥ ማቀዝቀዣ ቦታ ታስቀምጡትና ከቆይታ በኋላ ስትመገቡት በጣም አሪፍ ይሆናል፣ ቆንጆ ይሆናል ማለት ነው። እና በዚህ አይነት መንገድ እንግዲህ ከብዙ አይነት ግብአቶች ጋር ድፍን ምስር በብሮኮሊ እና በእንትን ማለት ነው። እዚህ ጋር ናና ነው የምጨምርበት ለየት ያለ ጣዕምና ማዛ። ደረቅ ናና ለሰላጣ ልዩ የሆነ መንፈስን የሚያስደስት ማዛው እና ደስ የሚል ጣዕም ይሰጠዋል ናናው ማለት ነው። ስለዚህ ናናውም በጣም ይጨምርለታል። እንደዚህ ብትሞክሩት በደረቁ ናና ማለት ነው። ሰርታችሁ በቤታችሁ የሚገኙ ግብአቶች ስለሆኑ እነዚህ ማለት ነው በቀላሉ ወጪ ስለማያስወጣችሁ እነዚህን ሰርታችሁ ተመገቡ ማለት ነው ቤተሰቦቼ። በዚህ መልኩ እንግዲህ ይህንን እንትን አረገዋለሁ። በዚህ አይነት ሚክስ ይደረጋል እና እዚህ ጋር ሎሚ ነው የምጨምርበት። ሎሚውን ጨመርኩኝ። በዚህ መልኩ ጁስ ሎሚ ማለት ነው ጨምሬያለሁኝ። ቆንጆ በርበሬም ጨምሬበታለሁኝ። ትንሽዬ ጨውም ጨምሬያለሁ ማለት ነው ሳይበዛ። በዚህ መልኩ ሎሚን ጨመርኩኝ ማለት ነው። እና ቤተሰቦችም ሙሉ ቪዲዮውን ከዚህ ቪዲዮ ቀጥሎ የምታዩት ይሆናል። ከዚህ ቀጥዬ ወደ ቪዲዮ ነው የምወስዳቸው ማለት ነው። እና ተከታትላችሁ እናንተም ስሩና ብሉልኝ እላችኋለሁ፣ ጋብዣችኋለሁኝ ውድ ቤተሰቦቼ። እናንተም እንዲበሉልኝ እላለሁኝ። ተጋብዛችኋል ማለት ነው ውዶችዬ ማለት ነው። በዚህ መልኩ ወደ ቪዲዮ ወስዳችኋለሁ። ሰላም ጤና ይስጥልኝ አይን አዲስ ዩቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ የምሰራላችሁ የድፍን ምስር እና የብሮኮሊ መስራት እንግዲህ ቃሪያ እዚህ ጋር ጥቤ አዘጋጅቻለሁኝ። ቃሪያውን እየከተፍኩ ነው ማለት ነው ቤተሰቦቼ። ቃሪያ ለልብ ጤና እና የደም ዝውውር፣ ቃሪያ በደም ውስጥ ያለውን መጠነኛ ኮሌስትሮል ለመቀነስ ይረዳል። በተጨማሪም የደም መርጋት በመከላከል የደም ዝውውር እንዲቀንስ ያረጋል እና በጣም ይህ ለልብ ጤና በጣም ጠቃሚ ነው። ቃሪያ ማለት ነው ብትመገቡ ብዙ እንትን አላቸው የቃሪያው ማለት ነው። እና እኔ ሁሌ ያው እበላለሁኝ ቃሪያ ማለት ነው ቤተሰቦቼ። ቃሪያ ብዙ ዘርፈ ጥቅም ያለው ነው። በዚህ መልኩ እንግዲህ አብዝቼዋለሁኝ፣ እየከተፍኩት ነው ማለት ነው ቤተሰቦቼ። በዚህ አይነት መንገድ ወደ ሰሃኑ አድርጋለሁኝ ማለት ነው። እንግዲህ እንደምታዩት ከታትፌዋለሁኝ ማለት ነው። ተከታተሉኝ ቤተሰቦቼ። በዚህ መልኩ እንግዲህ ኩከምበር እየከተፍኩ ነው። ኩከምበርም እንደዚህው። ይሄ ኩከምበሩም ውስጡ ላይ ውሃ ነገር ስላለው ይሄ በጣም አሪፍ ነው። ለደም እንትን ላለባችሁም ይህንን ብትመገቡ ማለት ነው። የውሃ ባህሪ ውስጡ ስላለ ማለት ነው። አይነት ከትፋለሁኝ፣ ይሄንም ጨምራለሁኝ ማለት ነው። በዚህ ብዙ ግብአቶች ነው በቅደም ተከተሉ የምታዩት ይሆናል ማለት ነው ቤተሰቦቼ። ይህንን ከከተፍኩ በኋላ ደግሞ ሌሎች የምጨምርባቸውን ነገሮች ማለት ነው እና ስላሉ ብዙ ነገሮች ይህንን እየከተፍኩ እገኛለሁኝ ማለት ነው። በስሱ እየረኩኝ እንትን አረገዋለሁኝ። አብራችሁ ሁኑ ማለት ነው ቤተሰቦቼ። በዚህ መልኩ እንግዲህ ከከተፍኩኝ እንደዚህ ከተከተፍኩ በኋላ ማለት ነው በዚህ መልኩ ጎድጓዳ ሳህን ላይ
አድርገዋለሁኝ ማለት ነው ውዶቼ። በዚህ አይነት አድርገዋለሁኝ እንግዲህ እንደምታዩት ነው ማለት ነው። በጣም አሪፍ የሆነ ነው። በዚህ አይነት መንገድ ይሄኛውንም ቃሪያ አሁንም ቃሪያ ነው ማለት ነው። እና እንግዲህ እየከተፍኩ ነው። ይሄኛው ሌላ አይነቱን ቃሪያ ደግሞ ማለት ነው። በዚህ መልኩ ለአይነትም ይሆናል ለመልኩም ስለሆነ ይሄኛው ደግሞ የማያቃጥል ቃሪያ ስለሆነ ማለት ነው ቤተሰቦቼ በዚህ አይነት መንገድ እንትን አረገዋለሁኝ እከትፈዋለሁኝ። እና ላይክ ሰብስክራይብ በማድረግ ሀሳብ አስተያየት በኮመንት መስጫ ስር የደወል ምልክቷን ኦን በማድረግ ቤተሰብ አድርጉኝ እላለሁ በክብር። እና ቤተሰቦቼ እዚህ ላይ እንግዲህ ከታትፊ ሁሉንም እንትን አረጋቸዋለሁ ማለት ነው። እዚህ ጋር አስቀምጣቸዋለሁኝ ጎድጓዳ ሳህኑ ላይ። አሁን ደግሞ ሽንኩርት ነው። ሽንኩርቱን ከትፋለሁ ማለት ነው። ሽንኩርቱን ከትፈዋለሁ እንደዚህ በስሱ አረግና በቀጫጭኑ ሽንኩርቱን በጥሬው መመገብ አሪፍ ስለሆነ ማለት ነው። እና ቤተሰቦቼ እንደዚህ ከከተፍኩት በኋላ ደግሞ ምን አይነት ግብአቶችን ዋናው ብሮኮሊ እና ድፍን ምስሩ ስለሆነ የምሰራው ማለት ነው። እና ደረቅ ናና የሆነም ስለበዛ ስለምሰራው ማለት ነው። እና ድፍን ምስሩ በብሮኮሊ እና ሌሎችም የተጨመረበት ክየርም ስለሆነ እዚህ ጋር ደግሞ ትንሽ ራስ ነጭ ሽንኩርትም ጨምርበታለሁ ማለት ነው። ነጭ ሽንኩርቱን እንደዚሁም ከትፋችሁ ብትበሉት አሪፍ ነው። ሳይበዛ ማለት ነው። መጠኑ መብዛት የለበትም ማለት ነው። እንደዚሁ 2 ራስም 3 ራስም ፍሬዎቹ ማለት ነው። ይህ በቂ ነው ቤተሰቦቼ። በዚህ አይነት መንገድ እየከተፍኩት ነው ነጭ ሽንኩርቱን እላቸዋለሁኝ። እና በዚህ አይነት ነው። ጤናችሁን እየጠበቃችሁ የተመጣጠነ ምግብ እየሰራችሁ መብላት ትችላላችሁ ማለት ነው። በዚህ አይነት እንግዲህ እዚህ ላይ አረኩት ሁሉንም ከታትፌ ቤተሰቦቼ። አሁን እዚህ ጋር ምስር ነው ድፍን ምስር ማለት ነው። ምስር ለሰውነታችን ጥንካሬ ጡንቻ ግንባታ ይሆናል። የሚሆነው ከፍተኛ ፕሮቲን መጠን ይዘት በተለይ ስጋ ለማይመገቡ ወይም ለጾም ሰዎች በጣም ምርጥ ስጋን የሚተካ ነው ምስር ማለት ነው። እና ቤተሰቦቼ እንግዲህ ቤተሰቦቼ በጣም ከፍተኛ ብሮኮሊ ያለው ፕሮቲን ያለው ሲ የቫይታሚን ሲ አቅም ያለው